በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጻድቃንንና የኃጥአንን ግብር የሚናገር ዳዊት በመዝሙር የተናገረው ይህ ነው። ሃሌሉያ። በክፎች ምክር ያልሄደ ምስጉን ነው። በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም መንበር ያልተቀመጠ፣ ነገር ግን የእግዚአብሔር ሕግ ፈቃዱ የሆነለት ሕጉንም በመዓልትም በሌሊትም የሚያነብ እርሱም በውሃ ፈሳሾች ዳር እንደተተከለች በየጊዜዋ ፍሬዋን እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የጀመረውን የሚፈጽም ኃጥአን ግን እንዲህ አይደሉም። ነገር ግን ነፋስ ከምድር ፊት እንደሚጠርገው ትቢያ ናቸው እንጂ። ስለዚህ ክፉዎች ከፍርድ አያመልጡም፣ ኃጢአተኞችም በጻድቃን ምክር አይሄዱም። እግዚአብሔር የጻድቃንን መንገድ ያውቃልና የክፉዎች መንገድ ግን ትጠፋለች። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም አሜን።